عليكم ورحمة الله وبركاته أهلا وسهلا እንዴት ናችሁ ደህና ናችሁ ሁሉ አማን ሁሉ ሸጋ እንዴት ነው አዳሩ እንዴት ነው ይሄ ራስ ቅጣ የጋገርኩ ነው ዛሬም በቂጣ መጥቻለሁ እንብላ እስቲ እዚህ ላስቀምጡ እንዴ እየቀረስኩ ልጆቹ ትምህርት ቤት ዛሬ ሰኞ ነው እና ይሄው ቅጣዬ እየጋገርኩ ነው አህላ ወሰህለ አንዳንድ ነገር እያወራን ማለት ነው ጧት ነው እና ሰው እየኖረ ነው እኔ ፈርቻለሁ 10 አመት ሰራው 9 አመት ሰራው 5 አመት ሰራው በጣም ፈራው ወደ ሀገር ሊገባ የምትሉ ልጆች ይሄው እየኖሩ ነው ይሄው ቅጣችን እየበለን ጎመናችን እየበለን ስናገር ሽሮአችን እየበለን እና እየኖርን ነው ሰው ለራሱ እየኖራ ነው በትንሹም ማለት ነው እና ርስቅ ያላህ እጅ ነው አላህ ይረዝቃል ትንሽ ነገር አላህ በረካ ያረጋል ዋና ልባችን ሰብር ነው ሰብር እከሌ የደረሰበት ቦታ ካልደረስኩ ሐላል የሆነ ትልቅ ነገር ካልመኘን አላህ በተሰጠንበት ነገር ደስተኛ ሆነን ስንኖር በረካ ያረጋናል ለምላቸው ውዶቼ እንግዲህ አትጨናነቁ አላህ የሚረዝቅበት ነፍስ አትጨናነቁ ሌላ ካልሰራ አትበሉ ነገ ጥለን የምንሄድበት ነው በትንሹ ዘና ፈታ ብለን እቺ ዱንያ መቼም ከራይ ናት እስከምንሄድለት ድረስ በቃ በትንሹ አልሐምዱሊላህ ብለን ደግሞ ለአኺራ የምንነግድበት አላህ ያርገልን እላችኋለሁ ውዶቼ አትፈሩ ሀገራችሁ ግቡ ሰው እየኖራ ነው ምንም የሌላቸው አላህ ደግሞ በርስቁ በሰበቡ በቃ ደግፋቸው እየኖሩ ነውና አላህ እየደገፋቸው እየኖሩ ነው አትጨናነቁ እኔ ይሄን 9 አመት ሰራው ሊገባ ፈራው ኑሮ ውድ ነው ብላ እያሉ እንዳትመጪ አዋራ ነው ሀገራችን ምንም የለም ያለ ሁሉ እየሄዳ ነው ምናምን እያሉ ያስፈራራቸዋል አትስባቸው ለራሱ የቀን ስራም እየሰራ እየኖረ አይደለም እየወለደ ታያቸው እና ለራሳቸው እየኖሩ ነው የቀን ስራም ይሁን እየሰሩ እየኖሩ ነው አትስቡ እና ኑ ውለዱ ጧት ቅጣ ያጋገርኩ ነው እኛም ያገኘነው ነገር እየበለን እየኖርን ነው በቃ አልহামዱሊላህ ሀብታሙም ደሃም አንድ ቀን መለያቱ አይቀርም እና በቃ በዱንያ ላይ የአይን ማረፊያ ደስታ ልጅ ውለዱ መታችሁ አትጨናነቁ ማን ነው እየኖራ እኮ ነው ሁሉም እየኖራ አፍያ የሌላቸው ራሱ እግራቸው እጃቸው የተቆረጡ ራሱ አልহামዱሊላህ ብሎ ሳይጨናነቁ ሳያስቡ ይሄው እየኖሩ ነው እኛ አልহামዱሊላህ ተራምደን ልንገባ እግር ካለን ዓለሙን ለማየት አይን ካለን ከዚህ በላይ ምን አፍታለ ጤንነት ነው ዋና ወላሂ እና አትጨናነቁ አትፍሩ እኛ ሞቅ ይሄው ስና ያገኘን ነገር ሁሉ እንበላለን ያ ድምጽ ገባ እሺ ቅጣችን ጋግረን ጨርሰን እየበላን ነው ቤቢዎቹ የሉም ልጆቹ ስለሌሉ እንብላ ምግብ እንብላ ይላችኋለሁ ጎመን ናፈቃችሁት እና እንዴት ነው እንብላ እኔ ብቻ ነኝ ልጆቹ ትምህርት ቤት ብዙዎች ነው እና አህለ ወሰህለን ብያችኋለሁ እንግዲህ ትንሽ ነገር እየበላን አልহামዱሊላህ ብለን እንኖራለን አትጨናነቁ አትሰቡ ቆጣ በጎመን እንግዲህ የናፈቃችሁ ካላችሁ እንብላ እና እንብላ አላችኋለሁ ውዶቼ አበረታቱ ላይክ ሼር አድርጉ አትጨናነቁ ርስቅ ያላህ እጅ ነው እና ኑ ይሄ ራሱ አልহামዱሊላህ በስሚላህ ካል ብዙ ነው ሰው በመጠኑ እየኖራ ነው እና
እናንተ ምን ይዤ ኑሮ ውድ ነው እያላችሁ የሚያስጨናንቃችሁ ሰው አትስሙ። አልሐምዱሊላህ ለራሱ እየኖራ ነው። ሁሉ ሰው እየኖራ ነው። እያስጨናነቃችሁ ዝም ብሎ ወሬ 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 ያወራ። ስለዚህ ምን ብላችሁ አንገታቸው የምታስገቡ ቤት ካላችሁ ዝም ብላችሁ ነው፣ አትጨናነቁ። ርስቅ ያለ እጅ ነው። ሰው ዝም ብሎ ነው የሚያወራ። እየኖራ ነው እንግዲህ ርስቅ ያለ እጅ ነው። ትንሽዬ ቤት ራሱ አንገታችሁ የምታስገቡ ካላችሁ ዝም ብላችሁ ነው። እንደዚህ ከሌላችሁ ልጅ ውለዱ፣ ካላችሁ ማሳድጉ። ምንም ሆናችሁ ብታሳድጉ የራሳችሁ የምታሳድጉ ፍቅር አለ። ስለዚህ እና ሰው እየኖራ ነው። ጎመን እኮ ይናፍቃል። እኔንም አበረታቱኝ። ላይክ አርጉ፣ ሼር አርጉ። አንድ ሚዲያ ላይ ወጥቻለሁ። አበረታቱኝ። እንብላ፣ ቅጣ እንብላ። አይቤ ቢኖር እርጎ ቢኖር ውጋታ ቢኖር እና ወተትም ሙቅ ወተት ወንዶቹ በሙቅ ወተት ይጠጣሉ ማለት ይበላሉ። እና አይቤ ቢኖር ደግሞ በጣም ጣፍጣል ቅጣው ማለት ነው። አይቤ ቢኖር እንግዲህ ደግሞ እርጎ በተለይ ደግሞ ሱብሃን ወካሻ ምናምን ተደርጎላት ጥቁር አዝሙትን እንደዛ ተደርጎላት በጣም ነው የሚጣፍጠው። እንግዲህ ያላስጠላ ድሮ እናቴ ጋር ነበረ አንጥቼ የሚበላው እንግዳ የሚቀበልበት አይቤ ወታት ሁሉም ነገር ለካሪ ነው። ሁሉም ነገር አበረታቱኝ፣ ሼር አድርጉልኝ። አረቀስቀስ ብላችኋለሁ። ምን ጉድ ነው እላችኋለሁ። አበረታቱኝ፣ አትጨናነቁ ነው። አላህ የሚረዝቅበት ርዝቅ ያላህ እጅ ነው። እኛ የነገያችን አናውቅም፣ የዛሬያችን ነው የምናስበው። ነገ ይሄን ሞልቼ ይሄን ፉቅ ሰርቼ ይሄን አርጌ እንላለን። ግን ይሄ ሁሉ ያላህ እጅ ነውና አትጨናነቁበት። ትንሹ ነገር ተደስታችሁ ትኖራላችሁ። ይሄው እኔ በመጠኔ እናንተ የሆነ በቃ ተስፋ እንዳትቆርጡ። የኔን እኮ ኑሮን እያሳያችሁ አይደለም። ተስፋ አትቆርጡ። እናንተ ደፍራችሁ እንድትገቡ ነው እና አትጨናነቁ። አልሐምዱሊላህ ዝም ብላችሁ ነው። መቼም አይጠገብም ዱንያ። ልጅ ውለዱ እና ስንጃለላ እንወዳችኋለን። ባየን ስንጃለላ እንወዳችኋለን እና ላይክ ሼር አድርጉ። እንሐብኩም ያ ጀማዓተል ሀበሺ እና ላይክ አድርጋችሁ ያበረታቱኝ። ምግብ እኔ እየበላሁ ነው። እንግዲህ ሼር አድርጉልኝ፣ ላይክ አድርጉልኝ እና አትጨናነቁ እላችኋለሁ። በቃ ሰው እየኖረ ነው። ደፍራችሁ ግቡ።